ሰርተህ ጨረስክ እንዴ? ኧረ ወይ መጨረስ ገና 50 ጥያቄዎች አሉብኝ። በጣም ጥሩ። አንተስ በረከት ምን ያክል ይቀርሃል? 30 ደቂቃ ጨርሻለሁ። 20 ደቂቃ ብቻ ነው የሚቀረኝ። በጣም አሪፍ። እንግዲያውስ 6 ሰዓት ተኩል አካባቢ እንጨርሳለን። በሉ አይዞን። ቤቢዬ ወይ እኔ ሽንት መጣ። ታዲያ ሄደሽ ምን ብዬሽ አሸነኝ? አትጨማለቂ። ሰው ቤት ነው ያለ ነው። ለምን ስራ የማታግዙን ከሆነ ዝም ብላችሁ አትተኙ? ኧረ እባክሽ በኋላ ልታስጠቁሪ ሞኝሽን ፈልጊሽ። ሜልካን ወዴት ነው? ሽንት ቤት ነው። ሜልካን ስትገቢ መብራቱን አብርተሽ ግቢ እሺ? እሺ መብራት አብሪ ይለኝ እንዴ? ይሄ ፓሪስ ምን ለሱ ጋር ይመስል ወዲያው ይላመዳል የቀረበኝ ሁሉ ወዳጅ ይመስለዋል ወዳጅ ይመስለዋል ልቤ ሰው ሰላም ደህና ነሽ? ወይኔ መንፈስ ከዛ ደህና ነሽ አለኝ። መንፈሱ ይቀልድሽ ነው? አረ እየቀለድኩ አይደለም። ካለመናችሁ ሂዱና እዩትኝ። የሚያስፈራኝ ያለው በቃ የኔ ውድ በረከት የምትተኝበትን ክፍል ያሳይሽና አርፊያለሽ። ቤባ የምሬን ነው። ማርያምን አይቼዋለሁ። እሺ በቃ ተይው፣ እኔ ሂጄዋለሁ። እሺ በቃ ሰዎች ወደ ስራ። በረከት አንተ አቤት። ምን ሆነሃል? ቁጭ በል እንጂ። እሺ የኔ ፈሪ ማንም እኮ የለም። እንዴት አይቼዋለሁ እኮ። በቃ ተይኝ፣ እንቅልፍሽ ወጥቷል ማለት ነው። አረ ቤባ በቃ እሷን ተዋትና ሰርች ማድረግ እንቀጥል። የምን ድምፅ ነው የሚሰማው? የልቅሶ ድምፅ ይመስለኛል። ምን ሆናችሁ ነው? ምንድን ነው? አዎ እናንተ የልቅሶ ድምፅ ነው የሚሰማው እንዴ? ወይዘሮ አስካለ የወረደ ፊልም እያየች ነው። እስኪ በላንተ አሁን በዚህ ሰዓት ይቀደዳል? በረከት አቤት። ብሩ የገዛ ቤቷ ተፈራሽ መሰል ደንግጣለች። ቆይ እስኪ ወይዘሮ አስካለችን ምን እንደሆነ ጠይቂያት ልምጣ። ቤባ እንዳትሄድ ቆይ ለምን የገዛ
ዘናት ያለባች አንተ ባዜሩ እንኳን የምትከለክለኝ ትግል በረከት ምን ሆናል? ችግር አለ? አዎ ግን በቃ ትሂድ። እባክህን ስማኝ እባክህን። ትግል ድርቶ ደግመህ ብትነቀኝ እናትዬን ነው የሚል አፍንጫን ነው የሚሰብርልኝ። ይሞታል። ምሕረት አታደርግለትም። ይሞታል። አንቺ ኦፍ አቤት ወይዘሮ አስካል